እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና እንግዲህ የኪራ ጮኛ የታጨችለት መታለች ማለት ነው። የሆነችው እንዳውንድ ነገር ናት። የጧት እንቅልፍ ምንድነው ምናምን እያለች ቤቱን እያመሰችው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዴት ተለመደው ጽናት ክፍል በ48 ብቅ ብለናል ማለት ነው። ነባሮች ላይክ ሸር በማድረግ አበረታቱኝ። እንደዚሁም አዲሶች ደግሞ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁም የደወል ምልክቱን በማጥቆር አዲስ የሚሰራቸው ቪዲዮዎች እንዲደርሳችሁ አድርጉ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ረመዳን እንዴት እያደረጋችሁ ነው? ከኔ አልሐምዱሊላህ ረብል ዓለሚን በጣም አሪፍ ነው። እናም እንግዲህ ጽናት ከራሷ ደስታ ይልቅስ የኪራና እንደዚሁም የኪራና ደስታ አስቀድማ ራሷን እየጎዳች ትገኛለች ማለት ነው። ያው የኪራህት አፎን የኪራናት የካንሰር ታማሚ እንደሆነች አባቱ የኪራ አባት ነግሯታልና ያንን የልጇን ደስታ ሳታይ እንዳትሞትብኝ ብሎ ቃል ስላስገባት የኪራ አባት ያንን ቃል ለመወጣት እየሞከረች ነው ጽናት። ነገር ግን ከሚያክል የራስን ደስታ ጥሎ የሰው ደስታን ለመሙላት ይህን ያህል ማድረግም እኔ አስፈላጊ ነው ብዬ አላምንም ማለት ነው። ለሰው ደስታ ምንጭ ብንሆንም ነገር ግን የራሳችንን ደስታ መጠበቅ አለብን። ራሳችንን እስከሚጎዳን ድረስ የኛ ሰው የራሳችን ሰው ያልነውን ሰው አሳልፈን ለሌላ ሰው ሰጥተን ራሳችንን እስከምንጎዳ ድረስ መሆን የለበትም። ልክ አለው ማለት ነው። እናም እንግዲህ እንደተለመደው የኪራም ጮኛ መታለች። ያው እሱ ቤት አንስታ ስፖርቱን ትሰራለች ምናምን አልተስማሙም አልተዛለቁም ማለት ነው። ያው ጽይም ትንሽ ቅናት ነገር እያደረበት ነው። በእርግጥ ኪራ ጋር እንደዛ አልተቀራረቡም፣ ከልጅቱ ጋር በደንብም አልተግባቡም። ያው ያችኛዋ የሆነ ስፖርተኛ ምናምን ነገር ናት፣ ብዙ መተኛት ምናምን አትወድምና እንደዚህ ብዙ አመጽ ያኔ ብዙ ጭነት አላደረገችባቸውም ማለት ነው። እና ግን በዛው ሆኖ ሲርቃት ታዝንለታለች። እንደዚሁም ደግሞ ሲቀርባት ደግሞ እንዳይቀርባት እያደረገችው ነው። እሱም በጣም ግራ ተጋብቷል። መጠጥንም ጀምሯል። ትቶ የነበረውን መጠጥ ጀምሯል። እንደምትወጂኝ አውቃለሁ ለምንድን ነው እንደዚህ የምትሆኚ ይላታል። በቃ አልተሳካላትም። ኪራ ጽናት ይሄንን ነገር ለመወጣት አልተሳካላትም ብዬ ነው የማስበው። ምክንያቱም ፊቷ ላይ ያስታውቅበታል ማለት ነው። በጣም ትወደዋለች። ለመቅረብም ደግሞ የእናቱን ደስታ ለማሟላት ፈለገች። ቃሏን የገባቸውንም ቃል ለመወጣት ፈለገች ማለት ነው። ብቻ የሆነ ብጥ ያለ መጀመሪያው አምሮ መጨረሻው ወደሚያስጠላ ምናምን እየሄደ ነው። ልክ እንደ ሐረግ ድራማ ማለት ነው። እኔ ግን ማለት ነው ኪራና ጽናት ተተለያዩ እኔ እንጃ ድራማው ያምራል ብዬ አላሰብም። ያስጠላል ማለት ነው። ብቻ ፈጣሪ እንግዲህ ያው ተዝ ችግር ያውጣቸው ነው የምላቸው ጽናትና ኪራ፣ ሌላ ምንም አይደለም። ኪራም ያው ወደ ተስፋ መቁረጥ ራሱ እየሄደ ነው ምናምን። ናሆሜና ምሩም ግራ ተጋብተዋል። እዚህ ቆይ መሆና ነው እዚህ ቤቲ ሰርጀሪ ተሰርታ መጣኝ ምናምን እያለ እየቃዠ ነበር ናሆሜም። እና በጣም ግራ ያጋባል። አሁን ያው ድንገት እንደ አጋጣሚ መክብ ስሰራ ኩሽና ሆና ጽናት እንዴት አደርሽ ሲላት እንዴት አደር ኪራዬ ብለው ቆይሽ እኮ እንደዚህ ተጠራሽ ብሎ ሲላት እሷም እንደገና ድንግጥ ብላ መለስ ብላ እንደው ቁጣ ምናምን አደረጋት ማለት ነው። አልቻለችበትም። ብቻ ይህንን ነገር ተወጥተው አብረው እንደሚሆኑ ተስፋ አደርጋለሁ ማለት ነው። በጣም ደስ የሚሉ ጥንዶች ናቸው። ለድራማም ቢሆንም ደስ ይላሉ፣ ያምራሉ። እነሱ አብረው ሲሆኑ እንጂ ሲለያዩ አያምሩባቸውም ማለት ነው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? ያምራሉ ወይስ ያምሩ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ብቻ ይህን ፈተና አልፈው እሱም በቃ ምንም ቢሆን እኮ እኔ አረቅሽም እያላት ነበረ። እንግዲህ እሷም ቃሏን ለማሙላት በጣም እየታገለች ነው፣ አልቻለችም።
ብቻ እንግዲህ ፈጣሪ ያሳካላችሁ ነው የምለው። ሌላ ምንም አይደለም። የኪራ አባት መቼም እውነት ኪራ ለሌላ ለመጠር ከሆነ እንደዚህ ያደረጉት ልክ አላደረጉም። እርስዎ ማለት ነው አጥፍተዋል፣ በጣም አጥፍተዋል ማለት ነው። በመዋደድ ሰዎች መካከል ገብቶ እንደዚህ ማድረግ ጥሩ አይመስለኝም እንደኔ ማለት ነው። በጣም ነው ያጠፉት አባባ። ፈጣሪ ይቅር ይበለዎት። እና በእርግጥ ለመፈተን ከሆነ ደግሞ እንግዲህ ያው እንደዚህ ባይበዛበት ጥሩ ነው። ቀለል ቢደረግላት አሪፍ ነበረ። ብቻ ይህን ፈተና አልፋ ኪራኔ ራሷን እንደምታደርገው አልጠራጠርም ማለት ነው። ይህኔ ጀግና ናት እኮ ማለት ነው። ለድራማውን ቢሆን በጣም ትሁት ናት። ሰውን የመቻል አቅም አላት ማለት የመታገስ አቅም አላት። እኔ በራሴ ድራማን ቢሆን እኔ እንደሷ አታገሳለሁ ብዬ አላስብም ማለት ነው። ብዙ አይነት ጫናዎች ከመጀመሪያው ጀምሮ ብዙ አይነት ግፎች ሲደርሱበት ቻላ አድርጋ ይኸው ተቀምጣለች ማለት ነው። ኢንሻአላህ ወደፊት አብራችሁ ሆናችሁ እሷም ትምህርቷን ጀምራ እየተማረ ፍቅራቸው እንደቀጠለ የምናያችሁ ያደርገን ነው የምለው። ሌላ ምንም ማለት ናሆሚና ምሩ ደግሞ ፍቅርን እስኪ እንሞክረው ብለው ወደ ፍቅር ዓለም ሊገቡ ሲሉ ያው አዲሷ የኪራ ጮኛ ብቅ ብላባቸው ተደናገጡ ማለት ነው። ከዛ ናሆሚም በቃ ሄድ ብሎ አንስቶ ሄደ። እዛ ግን በጣም ላይ ያሳቆች የሆነ ሲደናበሩ ማለት ነው። ምሩም ይሄ ልጅ እንደው በጣም የዋህ ነው መሰል ስትላት ማን አለች ምሩ ድንግጥ ብላ ማን ስትል ናሆም ነው ስትላት ናሆም ባልሆነ ስትላት አዎ እሱን ነው የዋህ ነገሩ ስትላት ይሆናል ብላት ተቆጥታ ተናዳ ቀንታ ይሆን አላውቅም ሄደች ማለት ነው። ታስታ እንደ እዚህ ቤት ያሉ ልጆች ደግሞ እኔ ያደናብራቸው አያለች ነበረ የኪራ ጮኛ የተባለችው ማለት ነው። ግን ጮኛው እንደማትሆን ተስፋ አደርጋለሁ ማለት እንደ ሌሎቹ ሰዎች እንደዚህ ለሰላሳ ምናምን አልቀረበችውም። ከመጀመሪያው በቃ ኖርማል ሆና ነው የቀረበችው ማለት ነው። ቦክሰኛ ምናምን ነገር ራት ደግሞ ማለት ነው። ማሌ ታሏት አፍንጫቸውን ብላ ነው የምትገለግላቸው ማለት ነው። እና ይሄን ፈተና አልፈሽ ኪራን የራስሽ ታደርገዋለሽ አብሸሪ ማለት ነው። እኛ ተከታታዮች ደግሞ የዚህ አባሪዎች ነን። እሺ ሰምታችኋል። እኛ የዚህ ደጋፊዎች ነን። ኪራን ከሌላ ሴት ጋር ሆኖ ማየት አንፈልግም። እንደዛ ከሆነ ድራማችሁን አንይላችሁም ማለት ነው። ከዚህ ጋር ሆናችሁ ከመጣችሁ ግን እየደጋገምን ቢሆን እናይላችኋለን እንዳታስቡ ማለት ነው። በነገራችን ላይ ዲራማ እንደዚህ መስቀልቅል ያለ አንድ ክፉ ተለለበት ደስ አይልም። ብዙ ተከታይ ይኖረው መሰለኝ። ለምን እንደው አላውቅም። ሁሉም የዋሆች ሁሉም ጥሩዎች ከሆኑ ብዙ ተከታይ ይኖረው። በስ የሚኖረው ተከታይ ለምንድን ነው? አንደኛው ክፉ አንደኛው የዋህ ሆኖ የሆነ የሚሰቃይ ሰው ምናምን ታለበት። ግን የረቢ በጣም ብዙ ሰው ነው የሚያው ሱብሃንአላህ። ነገር ግን ሁሉም ጥሩዎች ከሆኑ ደግሞ ብዙ ሰው ያያውትም ማለት ነው። እና እንግዲህ ኪራና በጣም ሁለቱም ጥሩ ስለሆኑና ሁለቱም ስለተዋደዱ ያው በመካከል ድንገት የሚያደርግ ነገር እንሮልባቸው ብለው መሰለኝ ይሄን ነገር ያመጡባቸው ማለት ነው። በቀጣይ ደግሞ ተጋብተው ጽናትና ኪራ ተጋብተው የምናያቸው ይሆናል በቅርቡ ማለት ነው። አንዴ ከሆነ እንዳያቸዋለን ማለት ነው። እና ደግሞ ሲቀጥል ማለት ነው እኛን አዳዲስ ጀማሪዎችን ለምንድን ነው የማታበረታቱ? እና ለታውታው እንዳያደጉትን ብቻ ነው እንደምታበረታቱት። ግፍ አይሆንባቸውም። እኛንም አበረታቱን፣ አግዙን፣ አይዟቸው፣ ተጎናችሁ ነን በሉን። እኛም ደግሞ እንጠነክራለን፣ ሞራል ይኖረናል ማለት ነው። በርቱ ስትሉን የሆነ በቃ የመስራት ስሜታችን ይነሳሳል ማለት ነው። ነገር ግን በቃ ጸጥ ሆነ ደግሞ እንዳከማለን፣ እንሰነፋለን። ምን ይታወቃል? በዚህ ሰበብ አድርጎ አላህ ሱብሓነሁ ወተዓላ ከመዳም ሸቀልን ሊያወጣን ይችላል። ስለዚህ ተዝቆተን ለሰዎች ልንተርፍ እንችላለን። ከራሳችን አልፈን ሰዎች ልንረዳ እንችላለን። በቃ ብዙ ደረጃ ልንደርስ እንችላለን። አይታወቅም። ይሄ ሰበብ አድርጎልን ማለት ነው። እና አዲስ ቤተሰብ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። ላይክ ማድረጉ እንደዚሁም ሸርም ማድረጉ ነባሮችም እንደዚሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ኮሜንታችሁ ያስፈልገኛል ማለት ነው። ምክንያቱም በእናንተ ሀሳብ
አዲስ ጀማሪ ስለሆንኩ በእናንተ ሀሳብ እያየሁ ኮሜንታችሁን እያነበብኩኝ እያሻሻልኩኝ የምመጣ ይሆናል ማለት ነው። ውድ ቤተሰቦቼ በያላችሁበት አላህ ይጠብቃችሁ። በቀጣይ በሌላ በጽናት ድራማ እስከምንመጣ ድረስ ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።